ያስጥልኝ እንኳን ወደ ጆን ቴክ ሶሉሽን በሰላም መጣችሁ። በዛሬው ቱቶሪያላችን በወርድ ፕሬስ ተጠቅመን እንዴት አንድ የቢዝነስ ወይም የቻሪቲ ዌብሳይት መስራት እንችላለን የሚለውን ነገር እናያለን። በዛሬው እንደ ሳምፕል የያዝነው የቻሪቲ ዌብሳይት ነው። በወርድ ፕሬስ በምንጠቀምበት ሰዓት ላይ የሚያስፈልገን ዶሜን ያስፈልገናል፣ ቲም እና ፕላጊኖች ናቸው ዋና የሚያስፈልጋቸው። ወደፊት ምንነታቸውን አብረን በደንብ እናያለን። ሆስቲንግ ማለት ጀስት የሰራችሁትን ዌብሳይት ላይቭ የምታስቀምጡበት ቦታ ማለት ነው። እኛ ሆስቲንግ ስላለን የራሳችን ሰብዶሜን ክሬት አድርገን በሱ ላይ ሰርቻ አሳያችኋለሁ። ነገር ግን እናንተ ዛምፕን መጠቀም ትችላላችሁ፣ ዋምፕን መጠቀም ትችላላችሁ። which is የራሳችሁ ሰርቨር ማለት ነው። ሎካል ውስጥ ላይቭ ባይወጣም ለመማሪያ ለቴስቲንግም ለብዙ ነገሮች ይሆናል። እስቲ እሱን ፍላጎት ካላችሁ አሳውቁኝና በሱ ቪዲዮ ሰራላችኋለሁ። ለአሁን ግን ላይቭ የሆነ ዌብሳይት እንስራ በሰብ ዶሜን አድርገን። እኛ የምንጠቀመው የሆስቲንገርን ሰርቨር ነው። አሪፎች ናቸው፣ ብዙ አሪፍ ነገር አላቸው። ፍሪ ኢሜል አለው፣ ፈጣን ነው ዌብሳይታቸው። ስለዚህ በራሳችሁ ዌብሳይት ከዚህ ላይክ እንዴት ነው አሁን ቻሪቲ ዶት ዌብሳይት ዴቨሎፐር ኢትዮጵያ ዶት ኮም ብለን ክሬት እናደርጋለን ማለት ነው። ጀስት ለቴስቲንግ ስለሆነ ያ ዶሜንስ ሰብ ዶሜንስ ላይ ገባና ቻሪቲ ለዚህ ቻሪቲ የሚባል አንድ ሰብ ዶሜን ክሬት አደረግን ማለት ነው። ከዛ በኋላ ወርድ ፕሬስ ነው የምንጭንበት ላው ላይ ስንመጣና እንመርጥለታለን። ኢንስቶል የዌብሳይት ታይትላችን ዴሞ ቻሪቲ አድሚኒስትሬቲቭ ኢሜል ስፔሻል ካራክተር መጠቀም አንችልም። ዴሞ ቻሪቲ ማስቀመጥ እንችላለን። ጆን ቴክ ሶሉሽን ይህንን እዚህ ጋር የምትሰጡትን ፓስወርድ እና ዩዘር ኔም እንዳትረሱ፣ ምክንያቱም በኋላ የምንገባው በሱ ነው እና ሁሌ አድቫንስ ብላችሁ እዚህ ጋር ኢንቼክ ማድረጋችሁ እንዳትረሱ፣ ምክንያቱም የሰራችሁትን ሌላኛው ዌብሳይትም ሊያጠፋባችሁ ይችላል። ምክንያቱም አዲስ ዳታቤዝ ነው ሁሌ ክሬት የሚያደርገው። አዲስ ዳታቤዝ ክሬት አደረገ ማለት በፊት ላይ የሰራችሁትን ዌብሳይት ይደመስባችኋል። ኔክስት ፒኤችፒ ዴትስ ኢንስቶል PHP version updated successfully. WordPress installation እየጫነልን ነው የሚገኘው። ወርድፕሬሶች ኮንቴንት ማኔጅመንት ሲስተም ስለሆኑ የተለያዩ እንዴት ብዬ ልንገራችሁ ነው። ኦፕሬቲንግ ሲስተም የኮምፒውተር ቢኖር አንድ ኮምፒውተር ዊንዶው ቴንን ጫናችሁ የተለያየ ሶፍትዌር ለው ለምጣችሁ ትጭኑበታላችሁ። ለምሳሌ ሙዚቃ፣ ፎቶ ኤዲቲንግ ጀስት እናንተ ለምትፈልጉት። አሁን አርክቴክት ሆናችሁ አውቶካድ እንደምትጭኑበት ወርድ ፕሬስም እንደዛ ነው። የራሱ ኢንቫይሮንመንት አለ፣ እላው ላይ ቲም ትጭኑበታላችሁ። ቲሙን ደግሞ ከስተማይዝ ማድረጊያ ፕላጊኖች አሉ። ለምሳሌ ክፍያ ስትፈልጉ ጀስት ፕላጊኑን ነው የምትጭኑት። ክፍያ ኤዲተር ስትፈልጉ ፕላጊን መጫን ነው የሚያስፈልጋችሁ። ስለዚህ እንዴት ነው ዌብሳይት እንትናችሁ በጣም ያቀልላችኋል። ወርድ ፕሬሳችን ጭኖ ጨርሶልናል። ምንድነው ናችን ቻሪቲ ዶት ዌብሳይት ዴቨሎፐር ኢትዮጵያ ዶት ኮም። ኦኬ እንገባብሳለን። ዴሞ ቻሪቲ ብሎ መጥቶልናል። ሁሌ ወርድ ፕሬስ ላይ ወደ አድሚን ዳሽቦርድ የምትገቡበት WP አድሚን ነው። በኋላ ለሴኩሪቲ ሲባል ብዙ ጊዜ ይቀየራል። ለመጀመሪያ ጊዜ ግን በዚህ ነው የምትገቡት። እዛ ቅድም ያስገባችሁትን ዩዘር ኔም እና ፓስወርድ አስገቡለት።
እሺ ይህን ይመስላል እንግዲህ ወርድፕሬስ ከተጫነ በኋላ ባዶ ወርድፕሬስ ነው ይሄ ዳሽቦርዱ ይህን ይመስላል። ስለዚህ አሁን ቲም ነው መጀመሪያ የምንጭነው ነገር ምንድን ነው የምንፈልገው? ስለዚህ ለሚያስፈልገን ነገር ቲም ያስፈልገናል። መጀመሪያ ቲም ሁለት አይነት ቲሞች አሉ፣ ፍሪ እና ፕሮ ቲሞች አሉ። እዚህ ጋር አይደለን እዚህ ላይ ፍሪ ማግኘት እንችላለን። ፕሮዎቹን ደግሞ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። የተወሰኑ ፕሮ ቨርዥን የሆኑ ቲሞች አሉ። እኔ በበኩሌ የምወደው ፕሮ የሆኑ ነገሮችን ነው፣ ምክንያቱም አብዛኛውን ፊቸር ይዛሉ እዚህ ፍሪ ላይ። ስለዚህ አፕሎድ እናደርጋለን። እኔ ኦልሬዲ ፋይሉ ስላለኝ ዚፕ ፋይል ነው እዚህ ላይ አፕሎድ የምናደርገው ወርድፕሬስ ላይ። እዚህ ዳሽቦርዱ ላይ ከሆነ ተበተነው ከሆነ ደግሞ በኤፍቲፒ አፕሎድ ማድረግ እንችላለን። ሌላ ጊዜ እናየዋለን እሱ። ስለዚህ ያለውን ቲማችንን ጭነናል ማለት ነው። ይህ ቲም ማለት 30 ፕላስ ዩኒክ ኤንድ ስታኒንግ ዴሞስ ፎር ኦል አይዲያስ እንግዲህ ለነን ፕሮፊት ኦርጋናይዜሽን፣ ለኤንጂኦ፣ ለቸርቾች፣ ኢቨንት፣ ፖለቲካል ካንዲዴትስ ካምፔን የመሳሰሉትን የሚይዝልን ቲም ነው። አሪፍ ቲም ነው። እስቲ በዚህ ቲም ያለውን ነገር እኔ ስለዚህ አሁን ይህንን ቲም ከጫንም በኋላ ምን የሚል ነገር አለ እዚህ ጋር ከላይ ዚስ ቲም ሪኳየር ዘ ፎሎዊንግ ፕላጊን፣ እነዚህ ፕላጊን መጫን አለባቸው። ይህንኛው አስገዳጅ ነው የመጀመሪያው፣ ታችኛው ደግሞ ሪኮመንድ የሚያደርገው ነው። ኦኬ ቢግን ኢንስቶል ፕላጊንስ ያሉትን ፕላጊኖች አብሮ የሚመጣ ፕላጊን ስለሆነ ሰርጎ ይጭንልናል። ኢንስቶል አክሽን አፕላይ። ስለዚህ አብረው የሚመጡትን ፕላጊኖች እየጫነልን አድቫንስድ ከስተም ፊልድስ ማለት የኮንታክት ፎርሞችን ወይም የተለያዩ ፎርሞችን ከስተማይዝ እንድናደርግ የራሳችንን ነገር እንድንጨምር፣ ይሄ ኮንዲሽናል ኢፍ ይህንን ከተጫነ የሆነ ሰውየው ኖ ካለ ይህንን እንደዚህ አይነት ቀጣይ እንትን አምጣለት፣ የስ ካለ እንዲያርግለት የሚሉ ነገሮችን ስታበት የሚያደርግልን ነው። ለመንቶር ደግሞ ዌብሳይት ቢልደራችን ነው፣ ድራግ ኤንድ ድሮፕ ነው። በጣም ሪኮመንድ የማደርገው የምወደው ቢልደር ፕላጊን ነው። የተለያዩ ፕላጊኖች ጭኖልናል። ኦኬ እዚህ መሀል ላይ የተወሰኑትን አኔምር ኦኬ እስቲ ወደ ኋላ እንመለስና ደግመን እንዘዘው። አንዳንዴ በኔትወርክ ችግርም እንደዚህ አይነት ነገሮች ሀፕን ያደርጋሉ። ይሄ ኤለመንቶር እንትን ነው ሴትአፕ እንድናደርግ እንጠቀም። ጀስት ስኪፕ በሉት። አሁን ያልጫነልን አለ። ድጋሚ ቢግን ኢንስቶል ፕላጊንስ ኢንስቶል አፕላይ። ስለዚህ እንግዲህ ደግመን ትላችኋለን፣ ደግመን ኢንስቶል እናደርጋችኋለን በኔትወርክ ምክንያት ነው ያልጫነልኝ። ስለዚህ እስቲ ዮስቴሲዮ ያ ኢንስቶል ሰክሰስፉሊ ኮሜርስ ማለት ለሾፒንግ የምንጠቀመው ሳይት ነው። ይህንኛው ቋንቋ ነው። ዮስቴሲዮ ይሄ ለሰርች ኢንጂን ኦፕቲማይዜሽን ጉግል ላይ እንድንገኝ ነው። ስለዚህ የሚያስፈልጉት አስፈላጊ ሪኳየርድ ፕላጊኖችን ጭነን ጨርሰናል። በመቀጠል ምንድን ነው የምናደርገው? ዴሞ ነው ዳውንሎድ የምናደርገው። አሁን እዚህ ጋር ያሉት አብዛኞቹ ፍሪ ናቸው። ኤለመንቶርም ይሄ ኤዲተራችን ነው፣ እሱ ፍሪ ነው። እሱንም ፕሮ ስላለኝ እሱን ነው የምንጠቀመው። ፕሮ እንጭናለን። መጀመሪያ እስቲ ዴሞን ኢንስቶል እናድርገው። ካስፈለገ ደግሞ በአዲስ ታብ ከፍተን ፕላጊኑን አፕሎድ ማድረግ እንችላለን። እዚህ ጋር ፍሪ አሉ። ለመለማመጃ ፍሪውን ጭናችሁ መሞከር ትችላላችሁ። ፕሮ ካላችሁ ግን ያው ፕሮ በየትኛውም አጋጣሚ ይመረጣል። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ የተወሰኑ ፕሮ ፕላጊኖችን።
ስለዚህ ያው ኤሌመንቶር ፕሮ የዌብሳይት ቢልደር ነው። ስለዚህ ፕላጊን አክቲቬትድ ይላል፣ አክቲቭ አድርገናል። ስለዚህ እዚህ ጋር እንመለስና አፒሪያንስ ኢምፖርት ዴሞስ ያው ሰክሰስፉል ኢንስቶልድ ዮስቴሲዮ ዴሞ ኤንድ ኢንስቶል ፓኬጅ ይላል። የራይት ወደ ሌፍት ለአረብኛ ነው፣ እንግሊዝኛ ነው። ፕሪቪው ማድረግ እንችላለን። ፕሪቪው ዴሞ በለው ዴሞችን ምን ምንድን ነው የሚያካትቱት የሚለውን ወደ ቲሙ ዌብሳይት ይወስደን እና ያሉትን ነገሮች እንግዲህ ይሄን የመሰለ ዌብሳይት ኤክስፔክት ማድረግ አለብን ማለት ነው። ይሰጣል ዴሞን ኢምፖርት ስናደርገው እንደዚህ አይነት ቆንጆ ዌብሳይት እናገኛለን። ለምሳሌ ዶኔሽንስ አፕካሚንግ ኢቨንትስ ከጎፈንድሚ ጋር የሚመሳሰል ዌብሳይት ነው ይሄኛው ዌብሳይት። እንግዲህ ያሉት ቴምፕሌቶች እነዚህ ናቸው። ለቻሪቲ የሁሉ ቴምፕሌቶች እናገኛለን። ለቸርች እንደዚህ አይነት ቴምፕሌት፣ ለኢቨንት ይህን ተጠቀሙ ነው። ፖለቲካል። ስለዚህ ወደ ዴሞችን እንመለስና ኢምፖርት ማድረግ እንጀምር። ባክአፕ ሳይት ኦኬ የስ ዳውንሎድ ኤንድ ኢምፖርት ፓኬጅ የስ ስለዚህ ይህንን ዳውንሎድ እስከሚያደርግ ሰዓት ላይ በሚን ታይም ሌሎች ነገሮችንም ማየት እንችላለን። ምሳሌ ዳሽቦርዳችን ላይ ያሉ ነገሮች ምንድን ናቸው? ፖስቶች ማለት ብሎግ ፖስቶች ናቸው። ኢቨንቶች፣ የሚኖሩ ኢቨንቶች፣ ሚዲያ ማለት እኛ ፖስት የምናደርጋቸው ፎቶዎች ወይ ለዌብሳይታችን ሎጓችን የሚቀመጡበት ላይብራሪ ነው። ፔጆች ደግሞ ዌብሳይቶቻችን የሚኖሩት አሁን አባውት አስ፣ ኮንታክት አስ ያሉት ፔጆች፣ ሆም ፔጁ ጀስት ፔጅ ነው። የተለያዩ ፊቸሮች እዚህ ላይ ያሉ የኮሜርስ፣ ቲምስ፣ ፕሮጀክት፣ ይሄ ጊቭ ደብሊውፒ ሰዎች ሲረዱ ያለው ነገሮች፣ ሪከሪንግ ፔመንት አለው ላይክ ወርሃዊ ክፍያዎች ፔመንታችንን እዚህ ሴታፕ ማድረግ እንችላለን። አናሊቲክስ ያወጣልናል ወርሃዊ ያለንን ነገሮች። በጣም ብዙ ፊቸሮች አሉ ኤሌመንቱ። እንዲህ ብዬ ኤክስፕሌን አድርጌ ከምዘልቅ በላይ። እስቲ ዴሞችን አልቋል? አዎ አልቋል። ስለዚህ ምንድን ነው የምናደርገው? ወደዚህኛው ዌብሳይት ነው የምንገባው። ኦኬ ጎ ሆም በምንልበት ሰዓት ይህን ፔጅ ነው የሚያመጣልን። እንዳደነግጡ ካቼ ስለሆነ ስቶር ስለሚያደርግ ነው። ስለዚህ ምንድን ነው ሁሌ መጀመሪያ ቴስት ለማድረግ በኢን ፕራይቬት ዊንዶ ብከፍቱ ሴቭ ስለማያደርግ ያለውን ነገር ማየት ትችላላችሁ ማለት ነው። ያው ዌብሳይታችን እንግዲህ ይህን ይመስላል አዲስ ዌብሳይታችን። አሁን ምንድን ነው ግን እያደረገብን ያለው ፍሮንት ፔጁን ወደ ብሎግ ፔጆቹ ነው የወሰደን የፍሮንት ፔጁ። ስለዚህ እሱን ኮንፊገር ማድረግ አለብን ማለት ነው። ኮንፊገር በምናደርግበት ሰዓት ደግሞ ሴቲንግ ጀነራል ፍሮንት ፔጃችን የት ይሁን የሚለው ነገር ማለት ነው። ዳታቤዙ አፕዴት ሆኗል እያለ ነው። እሺ ስለዚህ ሳይት አይከናችን ይሄ ነው እንግዲህ ዴሞ ከራሱ ጋር የተቀመጠ ነው። ሪዲንግ ስለዚህ ምንድነው ሆም ፔጃችን ሆም ቱሞሪ የሚለውን ፔጅ ነው ያደረገልን። ተመልሰን እዛ ጋር እንግባና ወደ ፕራይቬታችን ደግሞ ሪፍሬሽ እናድርገው። አሁንም ግን እየመጣ ያለው ወደ አርካይቭ ፔጅ ነው። እሺ ኦኬ እዚህ ጋር ሜን አክቲቭ የሆኑ እንትኖች አሉ። ይህንም አክቲቬት እናድርግ። ፕላጊኖች አሉ። ራሱ ሪኮመንድ የሚያደርገንን ፕላጊኖች ብትጭኑት በጣም የተመከረ ነው።
ምክንያቱም አብሮ ኮምፓተብል ስለሆነ። እሺ አሁን ወደ ኢንፕራይቬታችን እንግባና ያ ፔጃችንን ሎድ ስላላረገልን ነው እንጂ ኩኪስ ኤንድ ሳይድ ዳታ እዚህ ጋር ገብተን ማጥፋት እንችላለን። ሪሙቭ ደን። ስለዚህ አሁን ሆም ፔጃችን ስለዚህ አሁን ዌብሳይታችንን ቼክ ማድረግ እንችላለን በኢንፕራይቬት ዊንዶ። ቮላ የዶኔሽን ዌብሳይት እንደዚህ በሚያምር መልኩ ሰርተናል ማለት ነው። ይኸው ዶሜናችን ነው ክሬት ያደረግነው። ላይቭ የሆነ ዌብሳይት ክሬት አድርገናል። ጀስት ከዚህ በኋላ የተወሰነ ኮንፊገሬሽን ነው የሚፈልገው። ያለንን ፎቶ እንቀያይራለን። ግን አብዛኛው ነገሮቹ በጣም ቀላል ይሆኑልናል ማለት ነው። ሆና አባውታ ሳለን ጀስት ያሉትን ነገሮች ነው መቀየር መሰካካት ይሆናል ማለት ነው። ምን ውስጥ ነው የምንገባው? ፔጅ ላይ እንገባና ያሉንን ፔጆች ማግኘት እንችላለን ማለት ነው። ያው እንግዲህ ፔጆቻችን ይህን ይመስላሉ። አባውት አስ ገብቷል። ቢካም ኤ ቮለንቲር፣ ዶነር ዳሽቦርድ፣ ሂስትሪ፣ ፊልድ፣ የተለያዩ አይነት ሆሞች ቅድም ያልኳችሁ ለተለያየ ፐርፐዝ ለቸርች፣ ለፖለቲካል ነገሮች፣ ለኢቨንቶች የምንጠቀማቸው የሁሉ ሆም ፔጆች ላንዲንግ ፔጆች አሉ። ለእኛ ግን የመረጥነው ፑሞሪ የምትለዋን ነው። ቺን ያየነው ማለት ነው። ያየነው ፔጅ ነው። ጀስት ኤዲት ማድረግ ስትፈልጉ ቅድም እንዳልኳችሁ ኤዲት ዩዝ ኤለመንት እሱን ፔጅ በዚህ በኤሌመንቶር ኤዲተር ከፍትልናል። ጀስት ኤዲት ማድረግ ነው የምንፈልጋቸውን ፔጆች። ከዛ ማንፈልጋቸውን የቀሩት እንዳለ ኤዲት ማድረግ ነው። ይሄ ኤሌመንቶር በሚከፍትበት ሰዓት ላይ ትንሽ ይዘገያል። እንዳለን የኔትወርክ ስፒድ ፍጥነት ነው የሚወሰነው። እንግዲህ ከፍቶልናል የኤሌመንቶር። እንግዲህ አዲስ ሲከፍትላችሁ እንደዚህ ነው የሚመጣው። ያሉትን ነገሮች ማየት ትችላላችሁ። ሄደራችንን እዚሁ ኤዲት ማድረግ እንችላለን። እነዚህንም ጽሁፎቹን ችልን ምንፈልጋቸውን እዚህ ጋር ያሉትን በተኖች ጽሁፎቹን ወዴት ነው ሊድ የሚያደርጉት የሚለው ላይቭ ያሉትን ነገሮች በሙሉ ማየት እንችላለን ማለት ነው። ይህንኛው ለዴስክቶፕ ነው፣ ለታብሌት ሞድ እና ለስልክ ሞድ ያሉትንም እዚሁ ኤዲት አድርገን እንደሚያስፈልግ አድርገን ፐብሊሽ አድርገን ዌብሳይታችንን ላይ ማስወጣት እንችላለን ማለት ነው። እንግዲህ እንደምታዩት የሚያምር ዌብሳይት ሰርተናል። ኮንግራቹሌሽንስ። በቀጣይ ደግሞ ቲፕ እናያለን። እዚጋ ፐብሊሽ እንላለን። እንግዲህ ቴሌግራም ቻናሌ እና የዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቲክቶክም ላይ ጆን ቴክ ሶሉሽን ብላችሁ ግቡ፣ ታገኙኛላችሁ። ብዙ አይነት ቲፖች እለቃለሁ። አመሰግናለሁ።